እኔ ምን ቀርዲስ አይሳልሽ የተፈለገ አይደል? የታለ ምንሽ ምን ያንደባለ እንዴ? አዎ እንዴ አቺ አባ ለውታለሽ እኔን አንተ ነገር እኔ ነኝ ጋርዶ እንዴ እንዳለ ይችላል አንተ እንዴ ማማ እንዳበልዳለ እንዳበልዳለ ልምድ ብዙ ነው እንትን ልምድ ሰርከስ 20 ዓመት ሰርቻለሁ። 20 ዓመት ይገርማል። ጂም ደግሞ 17 ዓመት እድሜ ታዲያ ገና እኮ ነው። እድሜ ገና ነው። እድሜ ውስጥ ነው ውስጥ እንትን ብያለሁ። ውስጥ ማዘር ባፊት እሺ ችግር የለም። እንደዛ እኮ አንድ ሰው እንዳይጠገኝ ጠብቅ። አንድ ሰው እንዳይጠገኝ ማለት አንድ ቤካ ብራዘር ምንድነው? አሮ ቤካ አረ በጣም አረ ብራዘር ችሎታና ሳያለቃ አረ ቤካ ብራዘር ማን ነው ይብራ እሺ ችሎታ ይቀጥሩ ቀጫው እና ታዋርቲውና አዎ አንተ ለምዳ በቃ አንድ ሰው እንዳይጠገኝ አንድ ሰው ያፈለተ በረከት እንደ ረታው ምነው እና ታዋርቲውና አንተ በቃ ትልቅ ሰው ነህ። በቃ አሁንማ ጀነን እያልኩ መራመድ ነበር። እኔ የሚገርምህ ሀብት አለኝ እኮ ያውቃል። 10 ሚሊዮን ብር ባንክ ያለኝ ለመኪና አለኝ ብዙ ነገር አለኝ። ብቻ አንተ ገና ብዙ ተባ አለኝ። አለቃ ምን ማድረግ አልችልም። ሁሉንም ጋደልኳቸው። ሲማ ያለቃ ብር የት እንደሚገኝ ታውቃለህ ወይስ አታውቅም? ትናገራኛለህ ወይስ አልናገረኝ? ማማውት ነው ልኑርበት። እሺ ሰላም ነው። ይገርም ነው ግን እኔ ተአምር እንዴ! የምን አንተ ነው አንተ ነው የሚባለው? አንተ ቤት ኢኮ ነው መጨረሻው አይደል? አንተ ወንድም አሙርት ይዛል እንዴ? ወንድም ነው ምንድነው የምታወሩ? ወንድሜ ቤት ሜ ኢኮ ነው መጨረሻው። ኧረ በእናትህ ጊዜ የለኝም። በእናትህ ነው በእናትህ እስቲ በይ ከኔ መጥቶሽ ፈልገህ ነው? አይ እንትን እንጀራ ልገዛ ሂጅ። አዎ 3 ሱቅ 4ኛ ራሱ ሂጅ አጣው። አለቀ አጣው። እኔ ደግሞ እኮ አሁን ነው ጋግሬ የተነሳሁት እንጀራ። አዎ ትኩስ ይሆንብሃል ግን ትኩስ ይሆንብሃል። እኔ አጣው የትም ሂጅ የለም አሉ። ኧረ አዎ በል በቃ እሺ ምን ላድርግልህ? በል እሺ ደህና ደር በቃ እሺ ደህና ደሪ። እሺ እውነት ደህና ደሪ አንቺ ሰላም ነው አባቴ። እንዴት ነሽ? ሰላም ነው። የሆነ ነገር ላስቸግረህ ነበር። እንዴ ምንድነው? ከውጭ ነበር የመጣሁትና ኢትዮጵያ ውስጥ ሰው ማውቀው የለኝም እና መታወቂያ ላወጣ ቀበሌ ሂጄ ተያዥ ያስፈልግሽኛል አሉኝ። የምርሽ ነው? አዎና ተያዥ አትሆነኝ እና ለተያዥ እኔን ለስንቱ ይሆንኩና ምንድነው የሚያስፈልግሽ? ስምህን ንገረኝ። ስሜ አየለ መታወቂያ እስኪ መታወቂያ ይኸው መታወቂያ ምን ችግር አለ? አየለ ፈይሳ ይላል። ቆንጆ ነህ ደግሞ። አመሰግናለሁ። እዚህ ጋር ፈርም ፊርማ። እሺ ያው በጣም ነው የማመሰግነው። እኔ አረ ችግር የለም ብዙ ነገር ተባበርሻል። አገኘው ብለህ ልበላ አፈር በላ ማለት እንደዚህ ከሆነ እኮ አይሰራም። ነገ መጣህ ቡክህን ውሰድ ባንክ ቤት የባንክ ነው ልትበላ አፈር በላ። የጧቷ ሰንሴት ግን አይተሻታል? የጧቷ ሴት በሌጣፋ የምን ሴት ሰንሴት ፀሐይ እኮ ነው እንግሊዘኛ። ኧረ በእናትህ ሰንሴት ፀሐይ በቃ ምንድነው የሚሻለው? ልፈትርሽ ብዬሽ እኮ ነው። አውቀዋለሁ እንግሊዘኛ ሴት ብዙ አይነት በእንግሊዘኛ ብዙ አይነት ሴት አለ። ኤአይ ነው አርቲፊሻል ኢንተለጀንስ አገኘሁት። ኢንተለጀንስ ወይ የጓደኛዬን ብልሃቱን ያወቅኩት አሁን ነው። ሙያ የሌላትን ሴት ነው ማገባው ሲል ይገርመኝ ነበር። እንዴት ለዋል እንዴት ትላለህ? ቤተሰብ እንኳን አይፈቅዱም እኮ ምናምን ለዋል። አሁን ገባኝ። ይሄን ላይፍ አይቶት ነው ለካ። ይሄው ዶሮ ገዝቶ ሲሰጣት አልበረችብም። እንዴት ያስካት? ቦንጭፍ መታት ነው። ጭራሽ ዶሮ ከበራሪ እንስሳ ይዘዋለች። ከበራሪ አይ ጥሩ ነው። እኔ ጥሩ ነው ወድጄዋለሁ።
ወርጆ እንዲህ አይነቱን ነው ማግባት። በቃ አሁን እሷ ድምፁ ምንድነው ስትላት ድቡልቡል ነው ትላለች። አንተ ምን አድርገህ ነው የታሰርከው? ዶክተሩ ካንሰር ስላለበት የቀረ እድሜው 2 ወር ነው አለኝ። እናማ እኔስ ምን ሞኝ ነው ዶክተሩን ገደልኩትና ዳኛው 20 ዓመት ሰጠኝ። አንተ 20 ዓመት ልትኖር? አዎ የገረድ ልጅ። ምንድነው ከኔ የምትፈልጊው? ቆይ ምንድነው? ማነሽ? ምንድነው ከኔ የምትፈልጊው? ተይኝ። እኔ ሜላት ማን እንደሆንኩ አሳይሃለሁ። የማይቀር ነው ሜላት። ከሲወጣ አንቺ ይገልሻለሁ። አሁን ሊገልኝ ነው። 20 ደቂቃ ስጫለሁ። ለውሻዬ ዛሬ ደግሞ በግ ነው የምንሰራላት። ሙሉ በግ አስመጥቼላታለሁ። ሁሌ ዶሮ ብቻ አታቢያት እንዳይሰለቻት ለምትሉኝ ሌላ Who let the dogs out? ልብስ እየተቀዳብኝ ነው ከይቅርታ ጋር። ለውሻ በግ እኔንም አትወስጂኝ። አባ ታክሲ ነሽ? በስመ አብ ወወልድ ወመንፈስ ቅዱስ። ወጣ በሉ ለዚህ ልቀርብህ እንዴ? ምን አለ ቆንጆ ባለንኩ ሴቶች እኔን አጨነቁት። ትሽ ምን ሆነ ነው ጭላ የምትናደረው? ሴቶች እኔን አጨነቁ። ሴቶች አስጨነቁኝ። ስማ በቃ ገጠር ግባ እናሳ ይሄን ፊት ይዘህ ከከተማ ውጣ። ልብላኝ ነው እንዴ? ያላማ ሌላ ነው ሐሳቤም ከተማ ነው። መንጃ ፈቃዴን አውጥቼ አዲስ አበባ ገባለሁ። አዲስ አበባም እኔ ቪዲዮ የምትሰሩ ሰዎች እና ከዓላማዬና ወደፊት የሚሄድበት ከዓላማዬ ወደ ኋላ የሚገቱት ሰዎች ለእናንተ ነው ይሄ ጥያቄ። ከዚህ በኋላ ኢሚላ አንዲት ነገር ብታረጉ አሁን ማንነት አሁን ይታይበታል። ከዚህ በኋላ ብታርፉ ነው የሚሻለው። አሁን በኋላ ማንንም አልሰማ ይበቀላችኋል። አንድ በአንድ ቪዲዮ በእኔ ላይ የሚሰሩ ሰዎች የሰው ቅርንጥስ ምን አባሽ ያሳድብሻል? አይ ጅባፍ፣ አይ ቡዳ አፈርድሜ በይ ይጨርቃም ጭርንቁሳም ምን አባሽ ነው የሚያሳድብሽ? ሙይ ወኪል ወደሽ እንዴ? ዋው በጣም ነው የሚያምረው። ፍጥነቱስ ብትይ ከባላገር ብሎ የፈጠነ ነው። ካንቺ የሚጠበቁት ስልክሽ አየር ላይ እሺ 38 እሺ 20 ዘጠና አንተማ በሰው መኪና ነው እንደዚህ ይችላል። ጀመር ታስታውቃለህ። ምን መሰለህ ወሰኒት እኒዳ ኖ አይደለም 39 ምን ምን 39 ደውልልኝ። እሺ ምን የጫማሽ ነው? 39 አማይ የጫማሽ የወገብሽ አንተ ተስላስቱ ጋር መኪና እያቆምክ ዝም ብለህ ነው እንደው ዝም ብለህ እንትን መሰለህ እንዴ? እኔ መሬት አንተ አትስናል ባድ እንደዚህ ምን እያለ ነው ልጅ? እዚህ መኪናውን አቁመህ አላየሁህም? ማታዊ ነው አይደለ? እዚህ ላይ ጉድፍ አላየህም? እንደዚህ ላይ እዚህ እንትን ነገር ሳታይ ልጫን ነበር እኮ እንትን ባለ እንትን እኮ ምን ነው መቱኝ። እዚህ ላይ የሆነ ነገር አይቻ አራገፍኩልህ እንጂ መጣው እንደ ጥሩ ነገር ሲሰራ መተውኛል። እንደዚህ ጋር አልመታውም። የሆነ ነገር ነው ያራገፍኩት። ሲያስፈራራ አንተ ይሄ ምን አይነት ሰው መጣ? የሚራገፍ እናንተ አታውቅም እንዴ? ለምንድን ነው የመቱኝ? አልመታውም እኮ ሲጀመር የኔ ብሎ እንትን
ይቅርብሽ። እኔ እሱ ዕቃው ግድንግድ ነው ይጎዳሻል። እህል ቦርድሽን ነው የሚተረትረው። እኔ ባለፈው ቆይ ልንገርሽ የታች ሰፈር ልጆች ሊሸና ብሎ ዚፑን ሲከፍተው እኛ ነን የምንወርደው ብለው ራሱ በስንት ጸብ መሰለሽ እንትን ያለ በተሸካሚ ነው የሚሸነው። ግድንግድ ነው። ይኸው ገኒ የታች ሰፈሯ ማለት ነው ሲገባላት ወድቋ ተበጠበጠ። አሁን መሀን ናት። ምንም እንዲህ ብላ ነው የወጣችው። ላልቻለች እኮ ይቅርብሽ። እኔ ቴስታታሽን ይሰነጥቅብሻል። እኔ እኮ ሌላ ነገር ቀንቼ ምና ከሱ ጋር ይፈንካል። እንደዛ አይደለም። እህል ቦርድሽን ነው የሚተረትርልሽ ነው። በጣም አሪፍ ነው። አቤት 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 ጥፍጥናው በጣም ስፔሻል፣ በጣም ስፔሻል። አለቃ ቦታው ላይ ደርሰናል። ጥቁር ልብስ የለበሰው ተኩስ። እሱ ልጄ ነው፣ ጠብቁት። እሱ ልጄ ነው። ኤአይ ነው። አርቲፊሻል ኢንተለጀንስ አገኘሁት። ኢንተለጀንስ ኢንጀለተንስ ወይ ኢንተለጀንስ ምንድን ነው? አሁን ይኸው 30 ያዋጣ እኮ ተቆረጥ። ሸምሴ ወይ አሰላሙ አለይኩም። ወአለይኩም ሰላም። ጉርጉስ ሸምሴ እንዴት ነህ? በአላህ ሰላም ነው ሸምሴ ሁሉ ሰላም። ወይ ፀጉሬን ልቆርጥ መጥቼ ነው። የትኛውን ፀጉርህን? ይሄንን እስቲ አላሁ አክበር። ምን ያክላል አንተ? የተለፋፉ ፋንድ የሚያክለው። አዎ ሸምሴ በላ ምንድን ነው አንተ? የፈረስ ጭራ አንተ ከኋላም ከፍለፊትም እኩል ነው እንዴ ጭንቅላችን? ኧረ ሸምሴ ልቆረጥ መጥቻለሁ። ልቆረጥ? ይሄ አንቆርጥም። ይሄን አንቆርጥም። ለምን? ይሄ አንተ ብዙ መጋዝ ይፈልጋል፣ ብዙ ማሽን ይፈልጋል። 120 ብር ያዋጣሃል? ኧረ ሸምሴ ምንድን ነው 120 ብር ሙሉ? 120 ብር ነው እንጂ አያዋጣም። እስቲ ዙር። አያዋጣም። ይሄ በዚህ ብር ከምላለው ምንድን ነው? አሁን ይኸው 30 የሚያዋጣ ከሆነ ተቆረጥ፣ ማያዋጣ ከሆነ ውልቅ። ኧረ ሸምሴ አሁን 60 ብር እኮ ነው አለ። 60 ብር አይሆንም። ማብራት አለ፣ ጄኔሬተር እኮ የለንም እኛ። የማብራት ችግር በሳምንት ማለት ነው አንድ ቀን እያገኘን ያለ ነው። እሱ ምን አገባኝ? ምን አገባኝ? አልቆርጥም አልኩህ። እሺ አልቆርጥም። ሂድ ጋር አልቆርጥም አልኩህ። ጀዝባ ማብራት በሳምንት አንዴ የምናገኘው እዚህ እሱ አፉኝ ጀዝባ ሁላ